ሰማዩ አጓራ። ጊዜ ራሱ ትንፋሹን የዋጠ ይመስል ምድር ተንቀጠቀጠች። ለዘመናት የማይረሳ ነገር ጅማሬ ነበር። በሚታየውና በማይታየው ዓለም መካከል ያለው መጋረጃ ተቀደደ። ከዚያም እንዲህ የሚል ድምፅ መጣ፣ የምታየውን በጻፍ ወደ ሰባቱም አብያተ ክርስቲያናት ላክ። ራእዩ በሹክሹክታ ሳይሆን በነጎድጓድ፣ በድብቅ ምልክቶች ሳይሆን በብርቱ ብርሃን ተጀመረ። ነፍስን እስከሚያቃጥል ድረስ ብርቱ የሆነ ብርሃን እዚያ ነበረ። ዮሐንስ በሕይወት ካሉት ሐዋርያት የመጨረሻው፣ በፍጥሞ ደሴት እስረኛ የነበረ፣ በሰዎች የተሰደደ፣ በእግዚአብሔር ግን የተጠራ አሮጌው ደቀ መዝሙር አሁን ማንም ሰው ሊቋቋመው በማይችል ብርሃን ተከቦ እንደ ሙት ሆኖ ወደቀ። ድምፁ ከበስተጀርባው እንደ ብዙ ውሃዎች ድምፅ፣ እንደ ጡሩምባዎች ድምፅ መጣ። ሰማይ ራሱ የሚናገር ይመስል ነበር። አልፋና ኦሜጋ፣ ፊተኛውና ኋለኛው እኔ ነኝ። ዮሐንስ ሰውነቱ የተንቀጠቀጠ ዘወር አለና አየ። በሰባት የወርቅ መቅረዞች መካከል የሰውን ልጅ የሚመስል ነበረ። ዓይኖቹ እንደ እሳት ነበልባል፣ ፀጉሩ እንደ በረዶ ነጭ ነበር። ፊቱም በቀትር እንደሚበራ ፀሐይ ያበራ ነበር። ከአፉ በሁለቱም ወገን የተሳለ ሰይፍ ወጣ። አመለካከቱ ነፍስንና መንፈስን የሚሰነድቅ ነበር። ድምፁ የመንግሥታትን ሁሉ ክብደት የተሸከመ ነበር። ሞቼ ነበርሁ፣ እነሆም ከዘላለም እስከ ዘላለም በሕይወት አለሁ። የሞትና የሲኦልም መክፈቻ በእጄ ነው። የዚያ ጌታ እጅ ዮሐንስን ነካው። ጠንካራና ሰላማዊ በሆነ ድምፅ አትፍራ አለው። በዚያ በመብረቅና በዝምታ መካከል ሐዋርያው ተረዳ። በግ የተባለውን እንደ አንበሳ እያየው ነበር። የከበረውን ክርስቶስን ዳግመኛ የቀርኔው ሰው ሳይሆን የዘላለም ዙፋን ጌታ ሆኖ አየው። ሰማያት ሩቅ አልነበሩም፣ እንደ ሕያው መግቢያዎች በፊቱ ተከፈቱ። በአንድ ወቅት ምስጢር የነበረው አሁን ራእይ ሆነ። በሰው ልጅ ቀኝ እጅ 7 ከዋክብቶች ይበሩ ነበር። እነርሱም የአብያተ ክርስቲያናት መላእክት ነበሩ። 7ቱ መቅረዞች በምድር ያሉ አብያተ ክርስቲያናት ነበሩ። ዮሐንስ ዓይኖቹ በእንባ ተሞልተው ትእዛዙን ሰማ። ያየኸውን በመጽሐፍ ጻፍ። ራእዩ ሙሉ በሙሉ ተቆጣጠረው። ከዚያም ቃላቱ መጡ፣ መቼም የማይረሱ ቃላት፣ የሚጎዱና የሚፈውሱ ቃላት። እያንዳንዱ ቤተ ክርስቲያን ፍርዱን የተቀበለው ከሩቅ ፈራጅ ሳይሆን በመካከላቸው ከሚመላለሰው አምላክ ነበር። ለኤፌሶን ቤተ ክርስቲያን ጻፍ፣ ሥራህን አውቃለሁ፣ ነገር ግን መጀመሪያ የነበረን ፍቅር ትተሃል የሚል ነገር አለብኝ። ቅዱሱ እሳት በዮሐንስ ዓይን ፊት ነደደ። በራእዩ ውስጥ ከተሞች ታዩ፣ ስምርኔስ፣ ጴርጋሞን፣ ቲያጥሮን፣ ሰርዴስ፣ ፊልድልፊያ፣ ሎዶቅያ። ለእያንዳንዳቸው ጌታ ውስጣዊ ማንነታቸውን ገለጠ። ምስጋና ነበረ፣ ፍርድም ነበረ። ነገር ግን ከሁሉ በላይ ጥሪ ነበረ፣ የመመለስ ጥሪ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። በተግሳጹ መካከል ተስፋዎች ይንጸባረቁ ነበር። የተሰወረ መና፣ ነጭ ድንጋይ፣ አዲስ ስም፣ በበጉ አጠገብ ያለ ዙፋን፣ ፍትሕና ምሕረት በአንድ ትንፋሽ ነበሩ። ዮሐንስ መተንፈስ አልቻለም። የዘላለምን ክብደት በትከሻው ላይ ተሰማው። ነገር ግን ራእዩ አላበቀም። በድንገት በሰማይ ደጅ ተከፈተ። ቀደም ሲል እንደ ጡሩምባ የተሰማው ያው ድምፅ እንደገና ጠራው። ወደዚህ ውጣና ከዚህ በኋላ ሊሆን የሚገባውን አሳይሃለሁ። በአንድ ቅጽበት ዮሐንስ በመንፈስ ተነደቀ። ምድራዊ እውነታ እንደ ቲስ ቀለጠ። አሁን በዙፋኑና በእርሱ ላይ በተቀመጠው ፊት ቀረበ። መልኩ እንደ ያስጲድና እንደ ሰርዲኖን ድንጋይ ነበር። በዙፋኑ ዙሪያ እንደ ሕያው መረግድ ያለ ቀስተ ደመና ነበረ። ከዚያ መብረቅ ወጣ። ድምፆች አስተጋቡ። በዙፋኑ ፊት 7 የሚነድዱ የእሳት ችቦች ነበሩ። እነርሱም 7ቱ የእግዚአብሔር መናፍስት ናቸው። በዙፋኑ ፊት እንደ ብርጭቆ ባሕር እንደ መስተዋት ያለ ነበረ። በዙፋኑ ዙሪያ 4 ሕያዋን ፍጥረታት ነበሩ። አንደኛው አንበሳ፣ ሁለተኛው ጥጃ፣ ሦስተኛው የሰው ፊት ያለው፣ አራተኛው የሚበር ንስር የሚመስል ውስጣቸውና ውጫቸው ዓይኖች የሞሉባቸው ነበሩ። ቀንና ሌሊትም ሳይረፍዱ ቅዱስ 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 የነበረውና ያለው የሚመጣውም ሁሉን የሚገዛ ጌጋ አምላክ እያሉ ይጮኹ ነበር። በዙፋኖቹ ላይ የተቀመጡ 24 ሽማግሌዎች ነጭ ልብስ የለበሱና የወርቅ አክሊል የደፉ ያለማቋረጥ እየሰገዱና አክሊላቸውን በዙፋኑ ፊት እየጣሉ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና በፈቃድህም ሆኗልና ተፈጥሮማልና
ክብርና ውዳሴ ኃይልም ልትቀበል ይገባሃል ይሉ ነበር። ዮሐንስ ፈጽሞ ዝም አለ። ሰማይ ምልክት ብቻ አልነበረም፣ እውነታ ነበር። በሁሉም ነገር መሃል ደግሞ መጽሐፍ ነበረ። በእግዚአብሔር ቀኝ እጅ በሰባት ማኅተሞች የታተመ መጽሐፍ። ከዚያም አንድ ብርቱ መልአክ በታላቅ ድምፅ መጽሐፉን ሊዘረጋ ማኅተሞቹንም ሊፈታ የሚገባው ማን ነው ብሎ አወጀ። ነገር ግን በሰማይም ቢሆን በምድርም ወይም ከምድር በታች መጽሐፉን ሊከፍት የሚችል ማንም አልተገኘም። ዮሐንስም አጥብቆ አለቀሰ። ማንም የሚገባው ስላልተገኘ እንባውም እንደ ዝምተኛ ወንዝ ፈሰሰ። ከዚያም ከሽማግሌዎቹ አንዱ መጥቶ ትከሻውን ነካው። አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ የዳዊት ሥር ድል ነስቶአል፣ መጽሐፉንና ሰባቱን ማኅተሞች ሊፈታ ይችላል አለው። ዮሐንስ ዓይኑን አነሣ። በሽማግሌዎቹና በሕያዋን ፍጥረታቱ መካከል በግ ታየ። እንደ ታረደ በግ እንጂ እንደ ድል አድራጊ ተዋጊ አልነበረም። ቁስሎቹ አሁንም ይታዩ ነበር፣ ነገር ግን የማይመረመር ኃይል ከእርሱ ይወጣ ነበር። 7 ቀንዶችና 7 ዓይኖች ነበሩት። 7ቱ የእግዚአብሔር መናፍስት በእርሱ ላይ ነበሩ። በጉም ወደ ዙፋኑ ቀርቦ በዙፋኑ ላይ ከተቀመጠው ቀኝ እጅ መጽሐፉን ወሰደ። ይህ በሆነ ጊዜ በሰማይ ጩኸት ተሰማ። 4ቱ ሕያዋን ፍጥረታትና 24ቱ ሽማግሌዎች በበጉ ፊት ሰገዱ። እያንዳንዳቸው በገናንና የቅዱሳን ጸሎት የሆነውን ዕጣን የሞላበትን የወርቅ ዕቃ ይዘው ነበር። ዮሐንስ ቁጥሩ የበዛውን ሕዝብ አየ። በዙፋኑ ዙሪያ በሚሊዮን የሚቆጠሩ መላእክት፣ በሺህ የሚቆጠሩ ሺዎች በታላቅ ድምፅ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል የታረደው በግ ይገባዋል እያሉ ጮኹ። ከዚያም የመጀመሪያው ማኅተም ተፈታ። ከሕያዋን ፍጥረታቱ አንዱ ና አለ። ዮሐንስ ነጭ ፈረስ አየ። በእርሱም ላይ የተቀመጠው ቀስት ነበረው። አክሊልም ተሰጠው። ድል እየነሣ ለድልም ወጣ። ከዚያም ሽማግሌው በዮሐንስ አጠገብ ላለው ሰው በሹክሹክታ ድል መንሳት የሰላም ሳይሆን የጭቆና ጅማሬ ነው አለው። ሁለተኛው ማኅተም ተፈታ። ሁለተኛው ሕያው ፍጡር ና አለ። ሌላ ፈረስ ታየ፣ እንደ ደም የቀላ። በእርሱም ላይ ለተቀመጠው ታላቅ ሰይፍ ተሰጠው። ሰላምን ከምድር እንዲወስድ ሥልጣን ተሰጠው። ዮሐንስ በሰዎች መካከል የፈሰሰውን ደም አይቶ ዋይ አለ። ሦስተኛው ማኅተም ጥቁር ፈረስ፣ ጋላቢው ሚዛን ይዞ ነበር። አንድ ድምፅ፣ 1 ስፍር ስንዴ በዲናር፣ 3 ስፍር ገብስም በዲናር፣ ዘይትንና ወይኑን ግን አትጎዳ አለ። ሽማግሌውም ረሃብ፣ አለመመጣትን፣ እጥረት፣ ተስፋ መቁረጥ አለ። አራተኛው ማኅተም ሐመር አመድማ ፈረስ ገለጠ። የጋላቢውም ስም ሞት ነበረ። ሲኦልም ተከተለው። በሰይፍ በራብ በቸነፈርና በምድር አራዊት የምድርን 4ኛ ክፍል እንዲገድሉ ሥልጣን ተሰጣቸው። ዮሐንስ ተንቀጠቀጠ። ሊመታ ካለው ነገር የተነሣ ሰማይ የሚያንስ መሰለ። ራእዮቹ እንደ ሕመም እውነተኛ፣ እንደ እሳት ግልጽ ነበሩ። 5ኛው ማኅተም ተፈታ። ዮሐንስ በመሠዊያው በታች ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን ሰዎች ነፍሳት አየ። በታላቅ ድምፅ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? ብለው ጮኹ። ለእያንዳንዳቸው ነጭ ልብስ ተሰጣቸው። እንደ እነርሱም ይገደሉ ዘንድ ያላቸው የሥራ ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ጥቂት ጊዜ እንዲያርፉ ተባሉ። ዮሐንስ ሰማዕታቱን አይቶ አለቀሰ። ዓይኖቹ እንደ ድንጋይ ጸንተው ሰላምንና ሕመምን በአንድ ጊዜ ገለጡ። ድል ነስተዋል፣ ነገር ግን በደማቸው። 6ኛው ማኅተም ተፈታ። ታላቅ የምድር መናወጥም ሆነ። ፀሐይ እንደ ማቅ ጠቆረች፣ ጨረቃም እንደ ደም ሆነች። የሰማይም ከዋክብት በብርቱ ንፋስ ሲታወክ የበለስ ዛፍ ቃሪያዋን እንደምትጥል ወደ ምድር ወደቁ። ሰማይም እንደ መጽሐፍ ተጠቅልሎ አለፈ። ተራራዎችና ደሴቶችም ሁሉ ከስፍራቸው ተነቀሉ። ነገሥታት፣ ባለጠጎች፣ ኃያላን፣ ባሪያዎችም ሁሉ በዋሻና በተራራ ዓለቶች ውስጥ ተሸሸጉ። ተራራዎችንም በላያችን ውደቁ፣ በዙፋኑ ላይ ከተቀመጠው ፊትና በበጉ ቁጣ ሰውሩን፣ ታላቁ የቁጣው ቀን መጥቷልና ማንንስ ሊቆም ይችላል አሏቸው። ዝምታ ሰፈነ። ዮሐንስ የጥያቄውን ክብደት እንደ ጥስ በጠፈር ላይ ሲሰራጭ ተሰማው። ነገር ግን የሕያው እግዚአብሔር ማኅተም የያዘ ሌላ መልአክ ከፀሐይ መውጫ ወጣ። ምድርንና ባሕርን እንዲጎዱ ሥልጣን ለተሰጣቸው ለ4ቱ መላእክት በታላቅ ድምፅ ጮኸ። የአምላካችንን ባሪያዎች በግንባራቸው እስክናጥማቸው ድረስ ምድርን ቢሆን ወይም ባሕርን ወይም ዛፎችን አትጉዱ አለ። ዮሐንስ የታተሙትን ቁጥር ሰማ። ከእስራኤል ልጆች ነገዶች ሁሉ 144,000። እያንዳንዱ ስም እንደ ጥንታዊ ጥሪ አስተጋባ።
በፍርድ መካከል የተጠበቀ የዘላለም ኪዳን። ከዚህ በኋላ ዮሐንስ ማንም ሊቆጥሮ የማይችለውን ከሕዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሕዝብ አየ። ነጭ ልብስ ለብሰው የዘንባባ ዝንጣፊዎችንም በእጃቸው ይዘው በዙፋኑና በበጉ ፊት ቆመው ነበር። ማዳን በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ነው እያሉ ጮኹ። መላእክት ሁሉ በዙፋኑና በሽማግሌዎቹ በአራቱም ሕያዋን ፍጥረታት ዙሪያ ቆመው ነበር። በፊታቸውም ተደፍተው ለእግዚአብሔር ሰገዱ። አሜን፣ በረከትና ክብር፣ ጥበብም፣ ምስጋናም፣ ውዳሴም፣ ኃይልም፣ ብርታትም ለዘላለም እስከ ዘላለም ለአምላካችን ይሁን አሜን አሉ። ከሽማግሌዎቹ አንዱ ዮሐንስን እነዚህ ነጭ ልብስ የለበሱ እነማን ናቸው? ከወዴትስ መጡ? ብሎ ጠየቀው። ዮሐንስም ጌታ ሆይ አንተ ታውቃለህ አለው። ሽማግሌውም እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውን አጥበው በበጉ ደም አነጹ። ስለዚህ በእግዚአብሔር ዙፋን ፊት አሉ። በመቅደሱም ቀንና ሌሊት ያገለግሉታል። በዙፋኑም ላይ የተቀመጠው በእነርሱ ላይ ድንኳኑን ይዘረጋል። ከእንግዲህ ወዲህ አይራቡም አይጥሙምም፣ ፀሐይም ቢሆን ወይም ማንኛውም ትኩሳት አይወድቅባቸውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናልና ወደ ሕይወትም ውሃ ምንጭ ይመራቸዋል። እግዚአብሔርም እንባን ሁሉ ከዓይናቸው ያብሳል አለው። ቃላቱ ለዮሐንስ ልብ እንደ በለሳን ነበሩ። በፍርዱ መካከል ተስፋ ነበረ፣ በጥፋቱ መካከል ማዳን ነበረ። ነገር ግን ራእዩ አላበቃም። ሰባተኛው ማኅተም ገና አልተፈታም ነበር። በጉ ሰባተኛውን ማኅተም በፈታ ጊዜ በሰማይ ግማሽ ሰዓት የሚያህል ዝምታ ሆነ። ድምፅ የለም፣ መዝሙር የለም፣ ነጎድጓድ የለም፣ የተንጠለጠለ የዘላለም ክብደት ብቻ። ዝምታው ከድምፅ ይልቅ ኃይለኛ ነበር። ዮሐንስ መላው ጽንፈ ዓለም ለሚቀጥለው የፍርድ ተግባር ተንበርክኮ የሚጠብቅ መሰለው። 7 መላእክት ወደ ዙፋኑ ቀረቡ። ለእያንዳንዳቸውም ጥሩምባ ተሰጣቸው። ሌላ መልአክ መጥቶ የወርቅ ጥና ይዞ በመሠዊያው አጠገብ ቆመ። በዙፋኑ ፊት ባለው በወርቅ መሠዊያ ላይ ከቅዱሳን ሁሉ ጸሎት ጋር እንዲያቀርበው ብዙ ዕጣን ተሰጠው። የዕጣኑ ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። መልአኩም ጥናውን ወስዶ ከመሠዊያው እሳት ሞላበትና ወደ ምድር ጣለው። ነጎድጓድና ድምፅ መብረቅም የምድርም መናወጥ ሆነ። 7ቱ መላእክት ጥሩምባ ሊነፉ ተዘጋጁ። የመጀመሪያው መልአክ ጥሩምባ ነፋ። ከደም ጋር የተቀላቀለ በረዶና እሳት ወደ ምድር ተጣለ። የዛፎች ሲሶ ተቃጠለ። የለመለመው ሳር ሁሉ ተበላ። የሰማይ ሰራዊት ያለፈበት ይመስል ምድሩ ደቀቀ። ሰማዩ በጢስ ጠቆረ። ሁለተኛው መልአክ ጥሩምባ ነፋ። በእሳት የሚነድ ታላቅ ተራራ የሚመስል ነገር ወደ ባህር ተጣለ። የባህር ሲሶ ደም ሆነ። በባህር ካሉት ሕያዋን ፍጥረታት ሲሶ ሞቱ። የመርከቦችም ሲሶ ጠፋ። ዓሣ አጥማጆች ጮኹ። መርከበኞች ተንበረከኩ። ሁልጊዜ የሕይወት ምልክት የነበረው ባህር አሁን ሞትን አወጣ። ሦስተኛው መልአክ ጥሩምባ ነፋ። እንደ ችቦ የሚነድ ታላቅ ኮከብ ከሰማይ ወደቀ። ስሙም እሬት ይባላል። በወንዞች ሲሶና በውሃ ምንጮች ላይ ወደቀ። ውሃው መራራ ሆነ። ብዙ ሰዎችም ውሃው መራራ ስለሆነ ጠጥተው ሞቱ። አራተኛው መልአክ ጥሩምባ ነፋ። የፀሐይ ሲሶ፣ የጨረቃ ሲሶ፣ የከዋክብትም ሲሶ ተመታ። ስለዚህ ሲሶው ጨለመ። ምድር በከፊል ጨለማ ውስጥ ወደቀች። ቀኑ ሙሉ ብርሃን አጣ፣ ሌሊቱም ብርሃን አጣ። በሰዎች መካከል ግራ መጋባት ሆነ። እንስሳት መንገድ አጥተው ተቀብዘበዙ። የተፈጥሮ ዑደት የተሰበረ መሰለ። ዮሐንስም አንድ ንስር በሰማይ መካከል ሲበር አየ። በታላቅ ድምፅም ሊነፉ ካላቸው ከሦስቱ መላእክት ጥሩምባ ድምፅ የተነሳ በምድር በሚኖሩት ላይ ወዮላቸው፣ ወዮላቸው፣ ወዮላቸው እያለ ሲጮህ ሰማ። ማስጠንቀቂያው በፍጥረት ላይ እንደ ጥላ አጥላላ። ከዚያም አምስተኛው መልአክ ጥሩምባ ነፋ። ከሰማይ ወደ ምድር የወደቀ ኮከብ አየ። የጥልቁም ጉድጓድ መክፈቻ ተሰጠው። ጉድጓዱን በከፈተ ጊዜ እንደ ታላቅ እቶን ጢስ ከዚያ ወጣ። ፀሐይና አየር በጢሱ ጨለሙ። ከጢሱም እንደ አንበጣ ያሉ ፍጥረታት ወጡ። ነገር ግን እንደ ጊንጥ ሥልጣን ነበራቸው። የሰው ፊት፣ የሴት ፀጉር፣ የአንበሳ ጥርስ፣ የብረት ጥሩር፣ እንደ ሰረገላ ድምፅ የሚጮህ ክንፍ ነበራቸው። ሳርና ቅጠልን እንዳይጎዱ ተነገራቸው።
ነገር ግን በእግዚአብሔር ማኅተም ግንባራቸው ያልታተሙትን ሰዎች ብቻ እንዲጎዱ ተፈቀደላቸው። እንዲገድሟቸው ሳይሆን ለ5 ወራት እንዲያሰቃዩአቸው ሥልጣን ተሰጣቸው። በእነዚያ ቀናት ሰዎች ሞትን ይፈልጋሉ፣ አያገኙትምም። ሊሞቱም ይመኛሉ፣ ሞት ግን ከእነርሱ ይሸሻል። ዮሐንስ በፍርሃት ይመለከት ነበር። የፍጥረታቱ ሥቃይ በሰውነት ላይ እንደ ፈሳሽ እሳት ነበር። የክፉዎች ጩኸት አየሩን ሞላው። ጻድቃን በዝምታ ጸለዩ። እነዚህ አንበጦች የጥልቁ መልአክ ንጉሥ ነበራቸው። ስሙም በዕብራይስጥ አባዶን፣ በግሪኩም አፖሊዮን አጥፊው ይባላል። የመጀመሪያው ወዮ አልፏል። እነሆ ከዚህ በኋላ ገና 2 ወዮ ይመጣል። 6ኛው መላእክት ቱሩምባ ነፋ። በእግዚአብሔር ፊት ካለው ከወርቅ መሠዊያ 4 ቀንዶች አንድ ድምፅ ወጥቶ 6ኛውን መላእክት በትልቁ ወንዝ በኤፍራጥስ የታሰሩትን 4ቱን መላእክት ፉታቸው ሲለው ሰማ። ለሰዓቱና ለቀኑ ለወሩና ለዓመቱ ተዘጋጅተው የነበሩ 4ቱ መላእክት የሰዎችን ሲሶ እንዲገሉ ተፈቱ። የፈረሰኞቹም ሰራዊት ቁጥር 200 ሚሊዮን ነበር። ዮሐንስ ፈረሶቹን አየ። ጋላቢዎቻቸውም የእሳትና የሰምፔር የዲንም ትሮር ነበራቸው። የፈረሶቹ ራሶች እንደ አንበሳ ራስ ነበሩ። ከአፋቸውም እሳትና ጢስ ዲንም ወጣ። በእነዚህ በሦስቱ መቅሰፍቶች በእሳቱና በጢሱ በዲኑም የሰዎች ሲሶ ተገደለ። በእነዚህ መቅሰፍቶች ያልተገደሉ የቀሩት ሰዎች ግን ከእጃቸው ሥራ ንስሐ አልገቡም። አጋንንትንና ማየት መስማት ወይም መሄድ የማይችሉትን የወርቅና የብር የናስም የድንጋይና የእንጨት ጣዖታትን ማምለክ አልተዉም። ዮሐንስ የማይሸከሙት ክብደት ተሰማው። ሕመሙ ልባቸውን አልሰበረውም። ዓመፅ ቀጠለ። ጊዜው አጭር ነበር። ሰዎች ግን እንደታወሩ ቀሩ። ከዚያም ሌላ ብርቱ መላእክት ከሰማይ ሲወርድ አየ። ደመና ተጎናጽፎ ነበር። በራሱም ላይ ቀስተ ደመና ነበረ። ፊቱ እንደ ፀሐይ፣ እግሮቹም እንደ እሳት አምዶች ነበሩ። በእጁም የተከፈተች ትንሽ መጽሐፍ ነበረችው። ቀኝ እግሩን በባሕር ላይ ግራውንም በምድር ላይ አኖረ። እንደሚያገሳ አንበሳም በታላቅ ድምፅ ጮኸ። በጮኸ ጊዜ 7ቱ ነጎድጓዶች ድምፃቸውን አወጡ። ዮሐንስ ሊጽፍ ሲል ከሰማይ 7ቱ ነጎድጓዶች የተናገሩትን አትመው አትጻፈውም የሚል ድምፅ ሰማ። መልአኩ እጁን ወደ ሰማይ አነሳና ከእንግዲህ ወዲህ መዘግየት እንደማይሆን በዘላለም ሕያው በሆነው ማለ። በሰባተኛው መላእክት ድምፅ ወራት ጡሩምባ ሊነፋ ባለ ጊዜ ለባሪያዎቹ ለነቢያት እንደሰበከላቸው የእግዚአብሔር ምስጢር ይፈጸማል። ከሰማይ የሰማው ድምፅ እንደገና አናገረው፣ ሂድና በመልአኩ እጅ ያለችውን የተከፈተችውን መጽሐፍ ውሰድ። ዮሐንስ ቀረበ። መልአኩ መጽሐፉን ዘርግቶ በቁም ነገር እንዲህ አለው፣ ውሰድና ብላት። በሆድህ መራራ ትሆናለች፣ በአፍህ ግን እንደ ማር ትጣፍጣለች። ዮሐንስ መጽሐፉን በላ፣ በአፉ እንደ ማር ጣፈተች። በዋላት ጊዜ ግን ሆዱ መራራ ሆነች። ድምፁም በብዙ ወገኖችና በአሕዛብም በቋንቋዎችም በነገሥታትም ላይ እንደገና ትንቢት ሊነገርህ ይቀባሃል አለው። ራእዩ እንደገና ተለወጠ። ዮሐንስ መቅደስ አየ፣ እንደ በትር ያለ መለኪያ ተሰጠው። ድምፁም ተነስተ የእግዚአብሔርን መቅደስና መሠዊያውን በእርሱም የሚሰግዱትን ለካ፣ በመቅደሱም ውጭ ያለው አደባባይ ለአሕዛብ ተሰጥቷልና ተወው፣ አትልካው፣ እነርሱም ቅድስቲቱን ከተማ 42 ወራት ይረግጧታል አለው። ከዚያም ስለ 2ቱ ምስክሮች መነሳት ተገለጠለት። ማቅ ለብሰው 1260 ቀን ትንቢት ይናገራሉ። በምድር ጌታ ፊት የሚቆሙ 2 የወይራ ዛፎችና 2 መቅረዞች ናቸው። ከአፋቸው እሳት ወጥቶ ጠላቶቻቸውን ይበላል። ዝናብ እንዳይዘንብ ሰማይን ይዘጋሉ። ውሃዎችን ወደ ደም የመለወጥና ምድርን በሚፈልጉት መቅሰፍት ሁሉ የመምታት ሥልጣን አላቸው። ምስክራቸውን በፈጸሙ ጊዜ ግን ከጥልቁ የሚወጣው አውሬ ይዋጋቸዋል፣ ያሸንፋቸዋልም፣ ይገድላቸውማ። በታላቂቱ ከተማ አደባባይ ሬሳቸው ይጣላል። እሷም በመንፈሳዊ አጠራር ሶዶምና ግብጽ ትባላለች። ጌታቸውም የተሰቀለባት ከተማ ናት። ወገኖችና ነገዶች፣ ቋንቋዎችም አሕዛብም 3 ቀን ተኩል ሬሳቸውን ያያሉ፣ እንዲቀበሩም አይፈቅዱም። እነዚህ 2 ነቢያት በምድር የሚኖሩትን ስላሰቃዩ ክፉዎች ደስ ይላቸዋል። እርስ በርሳቸውም ስጦታ ይላላካሉ። ነገር ግን ከ3 ቀን ተኩል በኋላ የሕይወት መንፈስ ከእግዚአብሔር ዘንድ ገባባቸው። በእግሮቻቸውም ቆሙ። በሚያዩአቸውም ላይ ታላቅ ፍርሃት ወደቀባቸው። ከሰማይ ወደዚህ ውጡ የሚል ታላቅ ድምፅ ሰሙ። በደመናም ወደ ሰማይ ወጡ። ጠላቶቻቸውም አዩአቸው። በዚያችም ሰዓት ታላቅ የምድር መናወጥ ሆነ። የከተማይቱ 10ኛ እጅ ወደቀ። 7000 ሰዎችም ሞቱ።
የተረፉትም ፈርተው ለሰማይ አምላክ ክብር ሰጡ። ሁለተኛው ወዮ አልፏል፣ ሦስተኛው ወዮ እነሆ ፈጥኖ ይመጣል። ከዚያም ሰባተኛው መልአክ ጡሩምባ ነፋ። በሰማይም የዓለም መንግሥት ለጌታችንና ለእርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለምም ይነግሣል የሚሉ ታላላቅ ድምፆች ሆኑ። 24ቱ ሽማግሌዎች በግንባራቸው ተደፍተው ለእግዚአብሔር ሰገዱ። ያለህና የነበርህ ሁሉን የምትገዛ ጌታ አምላክ ሆይ ታላቁን ኃይልህን ስለያዝክ ስለነገሥክም እናመሰግንሃለን። አሕዛብም ተቈጡ፣ ቁጣህም መታ። በሙታንም ላይ የምትፈርድበት ለባሪያዎችህ ለነቢያትና ለቅዱሳን ስምህንም ለሚፈሩ ለታናናሾችና ለታላላቆች ዋጋቸውን የምትሰጥበት ምድርንም የሚያጠፉትን የምታጠፋበት ዘመን መጣ። በሰማይ ያለው የእግዚአብሔር መቅደስ ተከፈተ። የኪዳኑም ታቦት በመቅደሱ ታየ። መብረቅና ድምፅ ነጎድጓድም የምድር መናወጥ ታላቅም በረዶ ሆነ። ከዚያም ታላቅ ምልክት በሰማይ ታየ። ፀሐይም ተጎናጽፋ ጨረቃ ከእግሮቿ በታች ያለች በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እሷም ጸንሳ ነበር፣ ልትወልድም አምጣ ስትጨነቅ ጮኸች። ሌላም ምልክት በሰማይ ታየ። እነሆም ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት። በራሶቹም ላይ 7 አክሊሎች ነበሩ። ጭራውም የሰማይን ከዋክብት ሲሶ ስቦ ወደ ምድር ጣላቸው። ዘንዶውም ሴቲቱ በወለደች ጊዜ ሕፃኑን ለመብላት በፊቷ ቆመ። አሕዛብን ሁሉ በብረት በትር ሊገዛ ያለውን ወንድ ልጅ ወለደች። ሕፃኑም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን በዚያ እንዲመግቡዋት እግዚአብሔር ባዘጋጀላት ስፍራ ወደ በረሃ ሸሸች። በሰማይም ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውምና መላእክቱም ተዋጉ፣ ነገር ግን አልቻሉም። ከዚያም በኋላ በሰማይ ስፍራ አልተገኘላቸውም። ታላቁ ዘንዶ ዓለሙን ሁሉ የሚያስትት ዲያብሎስና ሰይጣን የሚባለው ያ ቀድሞው እባብ ወደ ምድር ተጣለ። መላእክቱም ከእርሱ ጋር ተጣሉ። ከዚያም በሰማይ ታላቅ ድምፅ እንዲህ ሲል ሰማሁ፣ አሁን የአምላካችን ማዳንና ኃይል መንግሥቱም የክርስቶስም ሥልጣን ሆነ። ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሎአልና። እነርሱም ከበጉ ደም የተነሣ ከምስክራቸውም ቃል የተነሣ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። ስለዚህ ሰማይና በእርሱ የምትኖሩ ሆይ ደስ ይበላችሁ፣ ለምድርና ለባሕር ወዮላቸው። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዶአልና። ዘንዶውም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ለሴቲቱም ከእባቡ ፊት ርቃ 1 ዘመን ዘመናትም የዘመን እኩሌታም ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር የታላቁ ንስር 2 ክንፎች ተሰጧት። እባቡም ሴቲቱ በወንዝ እንድትወሰድ ከአፉ እንደ ወንዝ ያለ ውሃ ከኋላዋ ፈሰሰ። ምድር ግን ሴቲቱን ረዳታች። ምድርም አፏን ከፍታ ዘንዶ ከአፉ ያፈሰሰውን ወንዝ ዋጠችው። ዘንዶውም በሴቲቱ ላይ ተቆጥቶ እግዚአብሔርን ትእዛዝ የሚጠብቁትንና የኢየሱስ ምስክር ያላቸውን የቀሩትን ዘሮቿን ሊዋጋ ሄደ። ዘንዶውም በባሕር አሸዋ ላይ ቆመ። ዮሐንስም 7 ራሶችና 10 ቀንዶች ያሉት አውሬ ከባሕር ሲወጣ አየ። በቀንዶቹም ላይ 10 አክሊሎች፣ በራሶቹም ላይ የስድብ ስም ነበረ። አውሬውም ነብር ይመስል ነበር። እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ። ዘንዶውም ኃይሉንና ዙፋኑን ታላቅም ሥልጣን ሰጠው። ከራሶቹም አንዱ ለሞት የታረደ ይመስል ነበር። ለሞት የሆነውም ቁስል ተፈወሰ። ምድርም ሁሉ አውሬውን እየተከተለ አደነቀ። ለአውሬው ሥልጣን ለሰጠው ለዘንዶ ሰገዱ። ለአውሬውም አውሬውን ማን ይመስለዋል? ማንንስ ሊዋጋው ይችላል? እያሉ ሰገዱ። ታላቅ ነገርንና ስድብን የሚናገርበት አፍ ተሰጠው። 42 ወራትም እንዲሠራ ሥልጣን ተሰጠው። በእግዚአብሔር ላይ ለመሳደብ ስሙንና ማደሪያውን በሰማይም የሚኖሩትን ለመሳደብ አፉን ከፈተ። ቅዱሳንን እንዲዋጋና እንዲያሸንፋቸው ተሰጠው። በነገድና በወገንም በቋንቋም በአሕዛብም ሁሉ ላይ ሥልጣን ተሰጠው። ከዓለም ፍጥረት ጀምሮ በታረደው በግ የሕይወት መጽሐፍ ስማቸው ያልተጻፈ በምድር የሚኖሩ ሁሉ ይሰግዱለታል። ዮሐንስ ጥልቅ ፍርሃት ተሰማው። የቅዱሳን ፊት ምንም እንኳ ቢሰደዱም ጸንተው ቀሩ። ዓይኖቻቸው ወደ ምድር ሳይሆን ወደ ላይኛው ይመለከቱ ነበር። ዮሐንስ በሚያስፈራው ራእይ ፊት እንደቆመ ቀረ። አውሬው ምድርን ተቆጣጠረ። ነገር ግን አዲስ አካል ታየ። እንደ በግ ያሉ 2 ቀንዶች ያለው ነገር ግን እንደ ዘንዶ የሚናገር ሁለተኛ አውሬ ከምድር ሲወጣ አየ። ይህ ሁለተኛ አውሬ የቀደመውን አውሬ ሥልጣን ሁሉ በእርሱ ፊት ያደርግ ነበር።
ለሞት የሆነውን ቁስሉ የተፈወሰለትን ለፊተኛው አውሬ ምድርና በእርሷ የሚኖሩት እንዲሰግዱለት ያደርግ ነበር። በሰዎች ፊት እሳት ከሰማይ ወደ ምድር እስኪወርድ ድረስ ታላላቅ ምልክቶችን ያደርግ ነበር። በምልክቶቹም ዓለሙን ያስት ነበር። ፊተኛው አውሬ ምስል እንዲቆምለት አዘዘ። ለአውሬውም ምስልም ትንፋሽ እንዲሰጠው ተሰጠው። ምስሉም እንዲናገርና ለማይሰግዱለት ሁሉ እንዲገድሏቸው አደረገ። ታናናሾችና ታላላቆችም፣ ባለጠጎችና ድሆችም፣ ጌቶችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ አደረገ። የአውሬው ስም ወይም የስሙ ቁጥር ያለበት ምልክት የሌለው ማንም ሊገዛ ወይም ሊሸጥ እንዳይችል አደረገ። ቁጥሩም የሰው ቁጥር ነው። ቁጥሩም 666 ነው። ዮሐንስ ተንቀጠቀጠ፣ ነገር ግን ራእዩ ተለወጠ። በጽዮን ተራራ በጉ ቆሞ አየ። ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈባቸው 144,000 ቅዱሳን ነበሩ። ከሰማይም እንደ ብዙ ውሃ ድምፅና እንደ ታላቅ ነጎድጓድ ያለ ድምፅ ሰማሁ። የመሰንቆ ድምፅም ነበረ። እነዚያ የተመረጡ በዙፋኑና በአራቱ ሕያዋን ፍጥረታት በሽማግሌዎቹም ፊት አዲስ ቅኔ ዘመሩ። ከነዚያ ከምድር ከተዋጁት ከ144,000 በቀር ያንን ቅኔ ሊማር ማንም አልቻለም። ንጹሐን ነበሩ፣ በደልም አልተገኘባቸውም፣ ያለ ነውር ነበሩ። አንድ መልአክ በሰማይ መካከል ሲበር አየሁ። በምድር ለሚኖሩ ለአሕዛብና ለነገድ ለቋንቋም ለሕዝብም ሁሉ የሚሰብከውን የዘላለም ወንጌል ይዞ ነበረ። እግዚአብሔርን ፍሩ፣ የፍርዱ ሰዓት ደርሷልና ክብርንም ስጡት። ሰማይንና ምድርን ባሕርንም የውሃንም ምንጮች ለፈጠረው ስገዱ እያለ ጮኸ። ሌላም ሁለተኛ መልአክ ተከተለና ወደቀች፣ ታላቂቱ ባቢሎን ወደቀች አለ። ሦስተኛም መልአክ ተከተላቸውና በታላቅ ድምፅ ለአውሬውና ለምስሉ የሚሰግድ በግንባሩም ወይንም በእጁ ምልክቱን የሚቀበል ማንም ቢኖር እርሱ ደግሞ በእግዚአብሔር ቁጣ ጽዋ ሳይከላከል ከፈሰሰው ከቁጣው ወይን ይጠጣል፣ በቅዱሳን መላእክትና በበጉ ፊት በእሳትና በዲን ይሰቃያል አለ። ዮሐንስ ተንቀጠቀጠ፣ ነገር ግን ሰማያዊ ድምፅ አጽናናው። ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው። ከዚያም ነጭ ደመና አየው። በደመናውም ላይ የሰውን ልጅ የሚመስል ተቀምጦ ነበረ። በራሱም ላይ የወርቅ አክሊል በእጁም ስለታም ማጭድ ነበረው። አንድ መልአክ የመከር ሰዓት ደርሷልና ማጭድህን ላክና አጭድ አለው። ምድርም ታጨደች። ሌላም ማጭድ ይዞ ወጣ፣ የምድርንም ወይን አጨደ። ወደ እግዚአብሔር ቁጣ ታላቅ መጥመቂያ ጣለው። ደሙም ከመጥመቂያው ወጥቶ እስከ ፈረሶች ልጓም ደረሰ። ርቀቱም 300 ኪሎ ሜትር ያህል ነበረ። ከዚያም ዮሐንስ 7 መቅሰፍቶች የያዙ 7 መላእክትን አየ። እነርሱም የመጨረሻዎቹ ነበሩ። በእሳት የተቀላቀለ የመስተዋት ባሕር አየው። አውሬውንም ድል የነሱት በእግዚአብሔር በገና እያመሰገኑ ቆመው ነበረ። የሰማይ መቅደስ ተከፈተ። 7ቱ መላእክት ንጹሕ ልብስ ለብሰው የወርቅ ማታጠቂያ ታጥቀው ወጡ። ከአራቱ ሕያዋን ፍጥረታት አንዱ የዘላለም አምላክ ቁጣ የሞላባቸውን 7 የወርቅ ጽዋዎች ለ7ቱ መላእክት ሰጣቸው። መቅደሱም በእግዚአብሔር ክብር ጢስ ተሞላ። 7ቱ መቅሰፍቶች እስኪፈጸሙ ድረስ ማንም ወደ መቅደሱ ሊገባ አልቻለም። ከዚያም አንድ ታላቅ ድምፅ ሂዱና 7ቱን የእግዚአብሔርን ቁጣ ጽዋዎች ወደ ምድር አፍስሱ ሲል ሰማሁ። የመጀመሪያው መልአክ ጽዋውን አፈሰሰ። የአውሬው ምልክት ባለባቸውና ለምስሉ በሚሰግዱ ሰዎች ላይ ክፉ ቁስል ሆነ። ጩኸትና ስቃይ ነገሰ፣ ንስሐ ግን አልነበረም። ሁለተኛው መልአክ ጽዋውን ወደ ባሕር አፈሰሰ። ባሕርም እንደሙት ደም ሆነ። በባሕርም ያለው ሕያው ነፍስ ሁሉ ሞተ። ግማትና ሞት ዳርቻውን ሸፈነው። ሦስተኛውም በወንዞችና በውሃ ምንጮች ላይ አፈሰሰ። የውሃው መልአክ ቅዱስ ሆይ አንተ ጻድቅ ነህ፣ የቅዱሳንን ደም አፍስሰዋልና ደምንም ጠጡ፣ ይገባቸዋል አለ። አራተኛው መልአክ ጽዋውን በፀሐይ ላይ አፈሰሰ። ሰዎችም በእሳት ተቃጠሉ፣ ንስሐ ከመግባት ይልቅ ግን እግዚአብሔርን ሰደቡ። አምስተኛው በአውሬው ዙፋን ላይ አፈሰሰ። ሰዎች ከሕመሙ የተነሳ ምላሳቸውን ነከሱ፣ ስድባቸው ግን ቀጠለ። ስድስተኛው መልአክ ጽዋውን በትልቁ ወንዝ በኤፍራጥስ ላይ አፈሰሰ። ከፀሐይ መውጫ ለሚመጡ ነገሥታት መንገድ እንዲዘጋጅ ውሃው ደረቀ። ከዘንዶውና ከአውሬው ከሐሰተኛውም ነቢይ አፍ ጓጉንቸር የሚመስሉ 3 ርኩሳን መናፍስት ወጡ። ምልክት የሚያደርጉ የአጋንንት መናፍስት ነበሩ። ሁሉን የሚገዛ የእግዚአብሔር ታላቅ ቀን ሰልፍ እንዲሆን የምድርን ነገሥታት ሰበሰቧቸው። ማስጠንቀቂያ ተሰማ። እነሆ እንደ ሌባ እመጣለሁ፣ ራቁቱን እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው። ነገሥታቱም አርማጌዶን በሚባል ስፍራ ተሰበሰቡ። 7ኛው መልአክ ጽዋውን ወደ አየር አፈሰሰ። ከመቅደሱም ተፈጸመ የሚል ታላቅ ድምፅ ወጣ። መብረቅና ድምፅ ነጎድጓድም ሆነ። ዓለም ከተፈጠረ ጀምሮ ሆኖ የማያውቅ ታላቅ የምድር መናወጥ ሆነ።
ታላቂቱ ከተማ በሦስት ተከፈለች። ደሴቶች ሸሹ፣ ተራራዎችም አልተገኙም። 40 ኪሎ ግራም የሚመዝን ታላቅ በረዶ ከሰማይ ወረደ። ሰዎችም እግዚአብሔርን መሳደባቸውን ቀጠሉባቸዋል። ራእዩ እንደገና ተለወጠ። ዮሐንስ ቀይ ልብስና ሐምራዊ ልብስ የለበሰች በወርቅና በከበረ ድንጋይ ያጌጠች 7 ራሶችና 10 ቀንዶች ባሉት ቀይ አውሬ ላይ የተቀመጠች አንዲት ሴት አየ። በግንባሯም ላይ ምስጢር፣ ታላቂቱ ባቢሎን፣ የጋለሞታዎችና የምድር እርኩሰት እናት የሚል ስም ተጽፎ ነበር። በቅዱሳን ደምና በኢየሱስ ምስክሮች ደም ሰክራ ነበር። አንድ መልአክ ቀርቦ የተቀመጠችበት አውሬ ነበረ፣ አሁንም የለም፣ ከጥልቁም ይወጣ ዘንድ አለው፣ ወደ ጥፋትም ይሄዳል ብሎ አስረዳው። ሴቲቱ በምድር ነገሥታት ላይ የምትነግሠውን ከተማ ትወክላለች። እርኩስ፣ ትዕቢተኛ፣ ባለጠጋና በመንፈስ የጋለሞተች፣ ፍጻሜዋ ግን በድንገት ይመጣል። በአንድ ቀን ውስጥ መቅሰፍት፣ ራብ፣ እሳትና ጥፋት ይደርስባታል። የምድር ነገሥታት ስለ እሷ ያለቅሳሉ። ነጋዴዎች ትርፋቸው ስለቀረ ያዝናሉ። የውድቀቷ ጢስ ወደ ሰማይ ይወጣል፣ ሰማያት ግን ደስ ይላቸዋል። አንድ ብርቱ መልአክ ትልቅ ድንጋይ ወደ ባሕር ወርውሮ ታላቂቱ ከተማ ባቢሎን እንደዚህ ተገፍትራ ትወድቃለች፣ ከእንግዲህም ወዲህ ከቶ አትገኝም አለ። ሙዚቃ፣ ንግድና ብርሃን ሁሉ ከእሷ ይጠፋል። የቅዱሳንና የነቢያት በምድርም የታረዱት ሁሉ ደም በእሷ ውስጥ ተገኝቷልና። የጥፋቱ ሥርዓት ወደቀ፣ የመንፈሳዊ ዝሙት ሥርዓት ጠፋ። ነገር ግን ዮሐንስ የመጨረሻው ፍርድ ገና እንዳልተጠናቀቀ ያውቅ ነበር። ሰማይ ለዘላለም ዕቅድ ፍጻሜ እየተዘጋጀ ነበር። ዮሐንስ በሰማይ የብዙ ሕዝብ ድምፅ እንዲህ ሲል ሰማ። ሃሌሉያ! አምላካችን ታላቂቱን ጋለሞታ ፈርዶባታልና የባሪያዎቹንም ደም ከእጇ ተበቅሏልና። 24ቱ ሽማግሌዎችና 4ቱ ሕያዋን ፍጥረታት ተደፍተው ሰገዱ። ከዙፋኑም ባሪያዎች ሆይ አምላካችንን አመስግኑ የሚል ትእዛዝ ወጣ። ከዚያም እንደ ብዙ ውሃ ድምፅ ያለ ጩኸት ተሰማ። ሁሉን የሚገዛ ጌታ ነግሷልና፣ የበጉ ሰርግ ስለደረሰ፣ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ። ንጹሕና ብሩህ የሆነው ቀጭን የተልባ እግር ልብስ ለበሰች፣ እሱም የቅዱሳን ጽድቅ ነው። መልአኩም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው አለ። ሰማይ ተከፈተ፣ እነሆም ነጭ ፈረስ፣ በእርሱም ላይ የተቀመጠው የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል፣ ይዋጋል። ዓይኖቹ እንደ እሳት ነበልባል ናቸው፣ በራሱም ላይ ብዙ አክሊሎች አሉ። በደምም የተነከረ ልብስ ለበሰ፣ ስሙም የእግዚአብሔር ቃል ይባላል። የሰማይ ሰራዊት ነጭ ፈረስ እየጋለቡ ተከተሉት። ከአፉም አሕዛብን የሚመታበት ስለታም ሰይፍ ወጣ። በልብሱና በጭኑም ላይ የነገሥታት ንጉሥ እና የጌታዎች ጌታ የሚል ስም ተጽፎ ነበር። አውሬውና የምድር ነገሥታት ሊዋጉት ተነሱ፣ ነገር ግን ድል ሆኑ። አውሬውና ሐሰተኛው ነቢይም በሕይወት እንዳሉ ወደ እሳት ባሕር ተጣሉ። ዘንዶውም ለ1000 ዓመት ታሰረ። ከዚያም በኋላ ሰይጣን ተፈታ፣ አሕዛብን ሰበሰበ። ነገር ግን ከሰማይ እሳት ወርዶ በላቸው፣ እርሱም ለዘላለም ወደ እሳት ባሕር ተጣለ። ከዚያም ዮሐንስ ታላቅ ነጭ ዙፋን አየ። ሙታንም እንደ ሥራቸው ተፈረደባቸው። በሕይወት መጽሐፍ ስሙ ያልተጻፈ ማንም ቢኖር ወደ እሳት ባሕር ተጣለ። ይህም ሁለተኛው ሞት ነው። ዮሐንስ አዲስ ሰማይና አዲስ ምድር አየ። አዲሲቱ ኢየሩሳሌም እንደ ሙሽራ ተዘጋጅታ ከሰማይ ወረደች። እግዚአብሔር ከሰዎች ጋር አደረ። ከእንግዲህ ወዲህ እንባ፣ ሕመም ወይም ሞት የለም። ከተማይቱ በእግዚአብሔር ክብር ታበራለች። በበጉ የሕይወት መጽሐፍ የተጻፉት ብቻ ወደ እርሷ ይገባሉ። ይህንን እጅግ አስደናቂ የሆነ የዮሐንስ ራእይ ታሪክ እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። የሰው ልጅ ፍጻሜና የእግዚአብሔር የዘላለም መንግሥት ክብር ለሁላችንም ብርሃን እንደሚሆን ተስፋ እናደርጋለን። ይህ ቪዲዮ መንፈሳዊ ጥንካሬንና ዕውቀትን ሰጥቶኛል ካላችሁ ላይክ በማድረግ አበረታቱን። ታሪኩ ለሌሎችም እንዲደርስና ብዙዎች እንዲማሩበት ደግሞ ሼር አድርጉት። እንደነዚህ ያሉ ድንቅ የመጽሐፍ ቅዱስ ታሪኮችንና አስተማሪ ቪዲዮዎችን በየጊዜው ለማግኘት ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በሌላ ድንቅ ታሪክ እስክንገናኝ ድረስ ሰላም ቆዩልን። አመሰግናለሁ።